የእግር እሳት ታሪኩ ሲጀምር እንዲህ ነው እያሉ እማማ ለኔ ቆሞ ያወራሉ። የውልሽ ልጅ ስሚኝ ልብ ብለሽ በአንቺ ላይ እንዳይደርስ ሐሳብ ይሰብስበሽ። እኔም በበኩሌ ለመስማት ጓጉቼ ዞር ወደ እሳቸው ጆሮ አስጠግቼ እማማ ንገሩኝ በሞቴ ታሪኮት ለመስማት ጨምሯል ጉጉቴ ብዬ እንዳበቃው እማማ ቀጠሉ ከልብ መጓጓቴን እያሰላሰሉ። ይኸውልሽ ልጄ ያኔ በልጅነት ክፉና ደጉ በማይለይበት ብዙ ተፈትኜ ብዙውን ሆኛለሁ። አምላክ ይመስገንና ላንቺ ለመናገር ይኸው በቅቻለሁ። እኔ ማለት ልጄ እያሉ ሲያወሩ የመስማት ፍላጎቴ አቤት መጨመሩ። ወደ እሳቸው ትኩረቴን ሰብስቤ ማዳመጥ ጀመርኩኝ ከማውራት ቆርቤ። ታሪኬ ሲጀምር በለሳሳ ጎጆ የሚኖሩ አምላክንም የሚፈሩ ባልየው ዲያቆን ሚስቲቱ አክራሪ ነበሩ። እግዚአብሔር ባርኳቸው ከቤቱ ድሯቸው ቤታቸውን ባርኮ አንድ ልጅ ሰጣቸው። በችግር ቢኖሩ ኑሮ ባይስማማቸው ሀብትና ንብረትን አምላክ ባይሰጣቸው ማመስገን ስራቸው ከቤቱ ማይጠፉ በችግር በሐሳር ሁሌም ቢለከፉ ተመስገን ብቻ ነው ሁልጊዜ ስራቸው። ታላቅ ጸጋቸው ነው አምላክ የሰጣቸው። ታዲያንልሽ ልጅ እኔ ተወልጄ ዓለም ከበዳቸው ከበፊቱ በላይ እኔ ተጨመርኩኝ በድህነቱ ላይ። ኩርምትምት ብለው የሚያበሉኝ ጠፍቶ የእንባቸው ጎርፍ ፊታቸውን መልቶ ይህንን እያየው በችግር ውስጥ ኖርኩኝ። ደግሞም ይገርምሻል ልክ እንደነሱ አገልጋይ ነበርኩኝ። የሰንበት ትምህርት ቤት ዩኒፎርም ለብሼ የቅዱሳን በዓል ታቦቱን አንግሼ በቄስ ተባርኬ በአባቶች መስቀል በቤቱ አደግኩኝ እየወረኩ ስዘል። ዓለማዊ ትምህርትን እየተከታተልኩኝ እንደምንም ብዬ ሃይ ስኩል ደረስኩኝ። ያን የነበር ልጅ ነገር የተበላሸው የራሴ ማንነት በአንዴ የጠለሸው። እንዴ ማማ ምን ተፈጠረ እያልኩ እየጠየቅኩ ጉጉቴ ጨመረ። እማማ ቀጠሉ እንባ ያነቃቸው ሐዘን እየታየ ባረጀው ፊታቸው። አይ ምን ነው አምላኬ ባልማር በቀረ አንደበት የቆሞ ላንተው በዘመረ። እየተበሳጩ በቁጭት ውስጥ ሆነው እማማ ቀጠሉ ከልባቸው አዝነው። የመጀመሪያ ቀን ክፍል እንደገባው ለመማር ለማወቅ እንደተሰናዳው በትምህርት ቤቱ ሰው ባለማወቂያ ከትምህርት ቤታችን እኔ ብቻ ባለመውደቂያ ብቻዬን አልፌ ብቻዬን ቀረሁኝ። በነባሩ መንጋ እኔ ተጨመርኩኝ። በማላውቀው ትምህርት ቤት ብቻዬን ስቀመጥ አንዴም ስደነብር በፍርሃት ስዋጥ እና ስለሚድ በሚል በተልካሻ ሰበብ ትዝ ይለኛል ያኔ በወንዶች ስከበብ። ፋራት ሁኝ ዘንጅ እያሉ የኔን ማንነት እያቃለሉ። አይ የእግር እሳት ምን አለ ፈጣሪ ዛንለት ነፍሴን ብትወስዳት። ከአዲስ ሰው ጋር አዲስ ህይወት ጀመርኩ እኔ ሞኝ ፋራ ሰገጥ የተባልኩ። ቀስ በቀስ ልጅ እኔም ተቀየርኩኝ። እነነተን ትቼ እነሱን መሰልኩኝ። አባቴ ሆይ ይፍቱኝ መስቀል ለመሳለም የአባን ጉልበት ስሜ አይ ያሁላሁን የለም። ቆብ የለበሰን እያጣጣልኩኝ እንደተበልኩት አንተ ሰገጤ ባፍ እያልኩኝ። ነጠላ የለበሰች ባጠገቤ ስታልፍ እሳደብ ጀመረ እንዳልተሳለምኩኝ የጌታዬን በራፍ። እናቴን ማክበር በአንዴ እየተውኩኝ ልጅ ስትለኝ ሄጀልኝ እያልኩኝ። ቀሚስ ልበሽ ሲለኝ ካህኑ አባቴ አሳገጠብኝ ባክህ ሂድልኝ ከፊቴ። ሌላ ዓለም ገባ ንግግሬ ሁሉ ሰው ይሳለቃል አብዳለች እያሉ። ያ የሚዘምር አመስጋኝ አንደበት ምን ይሉታል ታዲያ ዘፈን ሲዘፈንበት። ራቆት ከመሄድ ከዘፈኑ አልፎ ፋራነሽ ሰገጤ ከመባባል ተርፎ። ወይ ማማ እንደዚህ የከፉ ያጎረሱትን እጅ ነክሰው እየተፉ። ምንም ብትይ ልጄን አልፈርድብሽም የሌለኝን ምግባር ለኔ አልሰጠሽም እያሉ ሲያለቅሱ
ለኔ ጥያቄ መልስ ሲመልሱ እንባቸውን ሳይ እየተርበተበትኩ መልሼ ማባበል ማጽናናቱን ጀመርኩ። ይቅር ይበሉኝ እማማ፣ በእውነት አለማውቄ ነው፣ ክፋትም የለበት። አትዛኝ ልጄ፣ ፍጹም አትደንግጪ።